ማርያም መግደላዊት ዘማዊት ነች ወይም ዘማዊት ነበረች እያላችሁ የምታስተምሩ ወይም የምትናገሩ የቤተክርስቲያን ሰዎች ብታስቡበት መልካም ነው። ይህ ታሪክ ፈጽሞ እውነተኛ ታሪካዊ ማስረጃ የሌለው መጽሐፍ ቅዱስም የማይናገር ባልሰጠን መረጃ ላይ የተመሰረተ በተሳሳተ የካቶሊክ ቤተክርስቲያን ትምህርትና ቶፒክ ላይ የተመሰረተ ንግግር ነው እንጂ ማርያም መግደላዊት ዘማዊት እንደነበረች የሚገልጽ አንዳች ምንም አይነት እውነተኛ ታሪካዊ ማስረጃ የለም። ይህች እናት ቅድስት እናት ነች። ረድኤቷ በረከቷ ረድኤቷ አማላጅነቷ በሁላችን ላይ ይደር። ዛሬም ድረስ በሚሰጡ የቤተክርስቲያን ትምህርቶች ላይ አንዳንድ አውደ ምሕረት ላይ በሚደረጉ ንግግሮች በተደጋጋሚ ከዚህ ሴት ጋር በተያያዘ ከሚነሳ ንግግር ውስጥ አንዱ ዘማዊት እንደሆነች የሚገልጽ ነው። ይህ ፍጹም ክደት፣ ፍጹም ስህተትና ቅድስቲቱን እናት ባልዋለችበት ጭራሽ መወንጀል ከእንደዚህ አይነት ድርጊት ብዙዎቻችሁ ልትታቀቡ ይገባል ማለት ነው። ይህንን እምላችሁ ከመሬት ተነስቼ አይደለም። ከዚህ በኋላ በምነግራችሁ ማስረጃ ላይ ተመስርቼ ነው። ማርያም በመጽሐፍ ቅዱስ ላይ በተለይ በወንጌል ላይ የተጠቀሱ 4 ማርያሞች አሉ። አንደኛው የጌታችን እናት እመቤታችን ቅድስት ድንግል ማርያም ነች። ሁለተኛዋ የቢታንያዋ ማርያም ነች። ይህች ማርያም የማርታና የአልዓዛር እህት ማርያም ተብላ ተገልጻለች። ጌታችን ኢየሱስ ክርስቶስ በስም የጠቀሳት ያመሰገናት ማርያምስ የማይቀሟትን በጎ ዕድልን መረጠች ከእርሷም አይወሰድባትም ብሎ ያወደሳት ሴት ነች። ሌላኛው ሶስተኛዋ ማርያም መግደላዊት ነች። ማርያም መግደላዊትን በተመለከተ የሉቃስ ወንጌል ምዕራፍ 8 ላይ ታሪኳን ታገኙታላችሁ። ከዛ ስለ ትንሣኤው በሚናገሩ የወንጌላቱ የመጨረሻዎቹ ምዕራፍም ላይ ስትመለከቱ የዚችን ሴት ታሪክ ትመለከቱታላችሁ። ማርያም መግደላዊት በነገራችን ላይ የሐዋርያት ሐዋርያ ተብላ የምትጠራ ታላቅ ቅድስና ያላት ሴት ነች። ይህንንም ማስተዋል ያስፈልጋል። አራተኛዋ ማርያም መጽሐፍ ቅዱስ ላይ የቀሌዮጳ ሚስት ማርያም ብሎ በአንድ በኩል የሚገልጻት፣ በሌላ በኩል ደግሞ በልጆቿ የያዕቆብና የዮሳ እናት ማርያም ብሎ የሚገልጻት ነች። ይህች ሴት አንድ ሴት ነች፣ በተለያየ መንገድ ስለተገለጸች ነው እንጂ። ቀሌዮጳ የቤተክርስቲያን ታሪክ ጸሐፊ የነበረው ሄጌስፐስ እንደተናገረው ከሆነ ክሌዮፋስ ወይም ደግሞ እኛ እልፊዮስ ብለን የምንጠራው የዮሴፍ የአረጋዊው ዮሴፍ እመቤታችንን እንዲጠብቅ የተመረጠው የአረጋዊ ዮሴፍ ወንድም ነው ቀሌዮጳ ወይም እልፊዮስ የምንለው እኛ። የእሱ ሚስት ነች ይህች ማርያም። የቀሌዮጳ ሚስት ማርያም ወይም የያዕቆብና የዮሳ እናት ማርያም ተብላ የተጠቀሰችው የእሱ ሚስት ነች። ይህ እልፊዮስ ከዚች ማርያም የወለዳቸው ልጆች ያዕቆብና ዮሳ ይባላሉ። ለዚህ ነው ያዕቆብና ዮሳ ብዙ ጊዜ መጽሐፍ ቅዱስ ላይ ስታነቡ የጌታችን ወንድሞች ተብለው ተገልጸው የምታገኙት በዛ ምክንያት መሆኑን መረዳት ያስፈልጋል። ከዚህ ውጪ ወደ ሽቶ እንምጣ። ምክንያቱም ማርያም መግደላዊትን ብዙ ጊዜ ከሽቶ ታሪክ ጋር በማገናኘት ዘማዊት እንደነበረች የሚሰጡ በጣም የተሳሳቱ አደገኛ የሆኑ ንግግሮች አሉ። እሱንም እናስተካክላለን ዛሬ። በመጽሐፍ ቅዱስ በሽቷቸው በወንጌል ላይ በሽቷ ታሪካቸው የሚታወቁ 2 ሴቶች አሉ። አንደኛዋ ሴት የሉቃስ ወንጌል ምዕራፍ 7 ላይ የምናገኛት ሴት ነች። ልብ በሉ። ይህች ሴት ጌታችን ኢየሱስ ክርስቶስ ናይን ወደሚባል ከተማ ከገባ በኋላ ሙትን ካስነሳ ከፈሪሳውያን የቀረበለትን ጥያቄ ከመለሰ በኋላ አንድ ፈሪሳዊ የራት ግብዣ ቀርቦለት ወደዛ ቤት ይሄዳል። በዛም በራት ሰዓት አንዲት ሴት ኃጢአተኛ ብሎ የሚገልጽ ቅዱስ ሉቃስ ወንጌሉ አንዲት ኃጢአተኛ ሴት ነው የሚላት። እንግዲህ ይህ ቃል በወቅቱ በነበረው ልማድ ወይም ትውፊት ዘንድ ብዙ ጊዜ አንዲትን ሴት ኃጢአተኛ ብሎ የመግለጽ ልማድ ያለው ብዙ ጊዜ ሴክሹዋል ኢሞራሊቲ ወይም በዝሙት ስራ የሚተዳደሩ ሴቶችን ለመግለጽ ነው። ስለዚህ ይህች ሴት ግን በስም አልተጠቀሰችም። ጌታችን ክርስቶስ ናይን ወደሚባል ከተማ በገባ ጊዜ ይህ ታሪክ የተፈጸመው በፈሪሳዊ ቤት ውስጥ ነው የተፈጸመው ታሪኩ። የአልባስጥሮስ ሽቶ ነው የከፈተችው። ይህንን ሽቶ ሰብራ በጌታችን እግር ላይ አርከፍክፈዋለች። በእንባዋ ጥባ በፀጉሯ አድርቃለች። ከፈሪሳዊም ጋር ጌታችን ኢየሱስ ክርስቶስ የተወሰኑ ኮንቨርሴሽኖች ነበሩ። ዲቴሉን አልነግራችሁም፣ ገብታችሁ እዩት። ጌታችን ኢየሱስ ክርስቶስ ይህችን ሴት 2 ነገሮች ተናግሯል። በአንድ በኩል ሽቶውን ለስርየተ ኃጢአት እንደሆነላት ተናግሯል። ሁለተኛ ደግሞ በስም አይደለም የሚጠቅሳት ጌታችን ኢየሱስ ክርስቶስም አንቺ ሴት ኃጢአትሽ ተሰርዮልሻል ነው የሚላት። አብዝተሽ ፈልገሻልና ኃጢአትሽ ተሰርዮልሻል ይላታል። ይህች ሴት ኮምፕሊትሊ በዮሐንስ ወንጌል ምዕራፍ 12 ላይ ከተጠቀሰችው ሴት በፍጹም የተለየች ሴት ነች። ቅዱስ ሉቃስ በነገራችን ላይ ስለ ሴቶች አብዝቶ ከመጻፉ የተነሳ የሴቶች ወንጌል እስከመባል ድረስ የደረሰ የወንጌል ክፍል ነው። በጣም በጥንቃቄ የተጻፈ ወንጌል ነው። በነገራችን ላይ ቅዱስ ሉቃስ በሐዋርያት ሥራም ላይ በወንጌሉም ላይ እንደምትመለከቱት በጣም በጥንቃቄ የሀገራትን፣ የነገስታትን፣ የሰዎችን ስም
ለይቶ በጣም ኬርፉል የሚጽፍ ሰው ነው። ይህንንም ከፈለጋችሁ የሉቃስ ወንጌል ምዕራፍ 8 ስታነቡ ሴቶችን በግልጽ እየዘረዘረ ስማቸውን የሚጠቅሳቸው ሴቶች አሉ። ይህችን ሴት ያልጠቀሳት በስም ሉቃስ ወንጌል 7 ላይ ያለችውን ያልጠቀሳት ስሟን ስለማያውቀው ሳይሆን ኃጢአተኛ ሴት ስለነበረች በስም መጥራት ይህችንን ሴት ማጋለጥ ኃጢአተኝነቷን ለሌሎች ማስተዋወቅ ስለሚሆን ከክርስቶስ የተማሩትን ከባቴ አበሳነት ተግባራዊ ያደረጉ ነው ስምን የማይጠቅሱት። ይህንን ልማድ ቅዱስ ዮሐንስን በወንጌሉ ምዕራፍ 5 ላይ ታነቡታላችሁ። 38 ዓመት ሙሉ በደዌ ተይዞ የነበረን አንድ ሰው መጻጉዕ ብሎ ነው የሚገልጸው። መጻጉዕ ማለት የሰው ስም አይደለም። ህመም የበዛበት ደዌ የጸናበት ለረጅም ዘመን አልጋ ላይ ተኝቶ የሚኖር የደዌ ሰው ማለት ነው መጻጉዕ ማለት። ይህ ሰው በስም አልተጠቀሰም። ምክንያት አለው ወንጌላዊ በስም ያልጠቀሰበት ምክንያት። ስለዚህ እንዲህ አይነት ልማዶች ያሉ መሆናቸውን መረዳት ያስፈልጋል። ሌላኛዋ ባለሽቶ ሴት ማርያም የማርታና የአልዓዛር እህት የቢታንያ ሴት ማርያም ነች። ይህች ሴት በሉቃስ ወንጌል ምዕራፍ 7 ከተጠቀሰችው ሴት ጋር ምንም የሚያገናኛት ታሪክ የለም። የከፈተችው ሽቶ የናርዶስ ሽቶ ነው። ሁለተኛ ደግሞ ቦታው በአልዓዛር ቤት ነው፣ በራሳቸው ቤት በራሷ ቤት ነው። ጌታችን ክርስቶስ ለእራት ተጋብዞ ከደቀ መዛሙርቱ ጋር በነበረ ሰዓት ነው ይህ ታሪክ የተፈጸመው። ሌላው ሐዋርያት ተገኝተዋል። ይሁዳ ለምን ይሁድ ሽቶ ይባክናል ብሎ ያጉረመረመው ጥያቄ ያቀረበው እዚህ ቦታ ላይ ነው። በእርግጥ ሽቶውን ሰብራ እግሩ ላይ አርከፍክፋ በፀጉሯ አብሳለታለች። ነገር ግን ኮምፕሊትሊ ከሉቃስ ወንጌል 7 ጋር የሚገናኝ ታሪክ አይደለም። ጥንቃቄ ማድረግ ያስፈልጋል። የቦታውም የሴቲንጉም የስያሜም የኤቭሪ ስቶሪው አጠቃላይ ኮምፕሊትሊ የተለያየ መሆኑን ማስተዋል ያስፈልጋል። ጌታችን ኢየሱስ ክርስቶስ ይህችንን ሴት ያደረገችውን ነገር እንደዛችኛይቱ ሴት ለኃጢአት ማስተስሪያ ይሆናታል አላለም። ኃጢአተኛ ነበረች ባለሽቶዋ ማርያም ብሎ መናገርም በጣም ትልቅ ድፍረትና ትልቅ ኃጢአት ነው። ምንም መጽሐፍ ቅዱስ እንደዚህ አይነት መረጃ አይሰጠንም። የሉቃስ ወንጌል 7 ላይ ያለችውን ሴት ስለ ስርየተ ኃጢአት ወይም ኃጢአቷን እንዲሰረይላት ነው ያደረገችው። ስለዚህ ለስርየተ ኃጢአት ሆኖላታል ብሏል። ዮሐንስ ወንጌል ምዕራፍ 12 ላይ የምናገኛት ማርያም ግን ለመቃብሬ ለስጋዬ መታሰቢያ እንዲሆን አድርገዋለች በማለት ሲያመሰግናት እንመለከታለን። ይህ ታሪክ የተፈጸመው በነገራችን ላይ ከፋሲካ 6 ቀን ቀደም ብሎ ነው። ይሄንን ታሪክ በደንብ መገንዘብ ያስፈልጋል። ከዚህ ውጪ ማርያም መግደላዊት ባለሽቶ ማርያምም አልነበረችም። ከሽቶ ጋር የሚገናኝ ምንም ታሪክ የላትም። ኃጢአተኛም ተብላ የተገለጸች ሴት አይደለችም። ሉቃስ ወንጌል 7 ላይ ያለችው ኃጢአተኛ ተብላ የተገለጸች ሴት ማርያም መግደላዊት አይደለችም። ስለዚህ ይህንንም ጥንቃቄ ማድረግ ያስፈልጋል። መግደሎን በሚባል የገሊላ ባህር አቅራቢያ ይገኝ የነበረ ጥንታዊ የንግድ ከተማ አለ። እዚህ ከተማ ላይ ያደገች በጣም ዌልዚ የሆነች ሀብት ንብረት ያላት በገንዘቧ ክርስቶስን ሲያገለግሉ ከነበሩ ሴቶች መካከል ግንባር ቀደም የሆነች ሴት ነች። ከዚህ በተረፈ ማርያም መግደላዊትን ዘማዊት የሚለው ታሪክ የተከሰተው በምን ምክንያት እንደሆነ ላስረዳችሁ። በ591 ታላቁ ጎርጎሪዎስ ለፋሲካ ባስተማረው ስብከት ላይ ማርያም መግደላዊትን የዮሐንስ ወንጌል 12 ላይ ያለችውን የቢታንያን ማርያምን እና የሉቃስ ወንጌል 7 ላይ የተጠቀሰችውን ኃጢአተኛይቱን ሴት ሶስቱን ሴት መርጅ አድርጎ አንድ ሴት አድርጎ ነው ካራክተራይዝ ያደረጋት። አንድ ሴት ናቸው የተለያየ ስም ስለተገለጹ ነው ብሎ ባስተማረው የተሳሳተ ትምህርት ላይ መነሻ በማድረግ ማርያም መግደላዊትን ዘማዊት እያሉ መጥራት፣ ባለሽቶዋ ማርያምንም እንደዚህ መጥራት፣ ሶስቱንም ሴቶች አንድ ሴት አድርጎ የመሳል አዝማሚያ ከታላቁ ጎርጎሪዎስ ስብከት በኋላ የነበረ ልማድ ነው። ስለዚህ የኢትዮጵያ ሊቃውንትም የኢትዮጵያ ቤተክርስቲያንም እንዲህ ያለውን አተረጓጎምና ትምህርት ከዚህ የካቶሊክ ትውፊት የተገኘ መሆኑን ማስተዋል ያስፈልጋል። ካቶሊኮች ይህንን ስህተታቸውን አስተካክለውታል። አሁንም ድረስ በእርግጥ በካቶሊኮች ዘንድ በስፋት በሚታወቀው ጎልደን ሌጀንድ የተሰኘው ጃኮብስ ዲቮርጊን ባዘጋጀው የካቶሊኮች ቅዱሳንን ወይም ትልልቅ ሰዎችን ታሪክ በያዘ መጽሐፍ ላይ ይህ ታሪክ ስቲል ተቀምጧል። አሁንም ተመሳሳይ ሴት አድርጎ ኃጢአተኛ ሴት እንደሆኑ ዘማዊ ሴት እንደሆነች አድርጎ ነው የሚገልጸው። ግን ካቶሊኮቹ በ20ኛው መቶ ክፍለ ዘመን መገባደጃ ላይ ይህንን ታሪክ አስተካክለውታል። በስህተት የተፈጠረ ታሪክ እንደሆነ፣ ማርያም መግደላዊት ምንም አይነት የዘማዊነት ታሪክ እንዳልነበራት፣ ይልቁንም የከበረች በጸጋዋ በሀብቷ ክርስቶስን ስታገለግል የነበረች ሴት ቅድስት ሴት እንደሆነች ተናግረው አስተካክለውታል። እኛ ግን እነሱ የተሳሳቱትን ስህተት አስተካክለውት እያለ ስህተታቸውን ስቲል ተቀብለን ከነሱ የቀዳነውን ስህተት አሁንም ጭምር እየተናገርነው እንገኛለን እና ከእንዲህ አይነት ስህተት ራሳችሁን ጠብቁ። ይህንን መልእክት ፕሊስ ለሌሎችም ሼር አድርጉላቸው፣ በስህተት ከእንዲህ አይነት ትምህርት እንዲጠበቁ ለማለት ያክል ነው። ቴንኪው። በቀጣይ ሌሎች ርዕሰ ጉዳዮችን ይዤላችሁ እቀርባለሁ። ይቆየን።